ሰላም ዛሬ በኢትዮጵያ የሚሰራ ፔፓል አካውንት ክሬት እናደርጋለን። የፔፓል አካውንት ክሬት ለማድረግ ምንም ማንም ማስተር ካርድ እንዲሁም ቪዛ ካርድ እንዲሁም ደግሞ VPN አያስፈልግም። ኢሜይላችሁና ስልክ ቁጥራችሁን በመጠቀም ብቻ በኢትዮጵያ የሚሰራ ፔፓል አካውንት ክሬት ማድረግ ይቻላል። ዛሬ እሱን አሳያችኋለሁ። በጣም ደስ የሚለው አካውንቱን ክሬት የምናደርገው በስልካችን ነው። ስለዚህ ምንም አይነት ሰበብ አያስፈልግም። ስለዚህ ይህን ቪዲዮ ካያችሁ በኋላ ፔፓል አካውንት ይኖራችኋል ማለት ነው። ስለዚህ ቪዲዮን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አይ በጣም ቢዚ ነኝ መልፋት አልፈልግም ክሬት አድርገህ ስጠኝ የምትሉኝ ከሆነ ኮሜንት ላይ አዋሩኝ ከፍቼ እሰጣችኋለሁ ማለት ነው። በቀጥታ ወደ ቪዲዮ እንሄዳለን። ስለዚህ በመጀመሪያ ወደ ጉግል ትገባላችሁ። ጉግል ላይ በመግባት PayPal/AE ብላችሁ ሰርች ታደርጋላችሁ ማለት ነው። PayPal/AE ወይም ደግሞ አረብ ኤሚሬት ብላችሁ ሰርች ታደርጋላችሁ። ሰርች ታደርጉት በቀጥታ ይሄኛው የመጀመሪያው አይደለም። እዚህ ጋር ወደ ታች ስክሮል ታደርጉታላችሁ። እዚህ ጋር እንደምታዩት PayPal ቢዝነስ የሚለውን ክሊክ አድርጋችሁ ትገባላችሁ። እሱን ክሊክ አድርጋችሁ ስገቡ በቀጥታ እዚህ ጋር ሳይን አፕ የሚል ታግ አለ። ተመዝገቡ ማለት ነው። አዲስ የሆናችሁ እዚህ ጋር ሳይን አፕ የሚለውን ክሊክ አድርገን እንገባለን ማለት ነው። ከዛ በኋላ እዚህ ጋር ሁለት አይነት አማራጭ ያመጣልናል። ፐርሰናል አካውንት እና ቢዝነስ አካውንት የሚል ነው። ፐርሰናል አካውንት የሚለው የተለያዩ ነገሮችን ኦንላይን ለመገበያየት ነው የሚያገለግላችሁ፣ ለሾፕ ነው። ይሄኛው ግን በቢዝነስ አካውንት የሚለው ነው የምትመርጡት። እሱ ደግሞ ገንዘብ ለመቀበልም ለመላክ የሚያገለግል የአካውንት አይነት ነው ማለት ነው። ቢዝነስ አካውንት ካላችሁት በኋላ እዚህ ጋር ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት በቀጥታ ወደ ቀጣይ ስቴፕ ይወስዳችኋል ማለት ነው። እዚህ ጋር የምታስገቧቸው ፎርሞች ያመጣላችኋል። የመጀመሪያው ስማችሁን ነው። ከዛ በኋላ አባታችሁን ስም ታስገባላችሁ፣ ኢሜይል ታስገባላችሁ፣ ፓስወርድ ጠንካራ መሆን አለበት። እያንዳንዱን እንመለከታለን። መጀመሪያ ስማችንን እናስገባለን። ይሄው እዚህ ጋር ስሜና አባቴ ስም አስገብቻለሁ። እዚህ ጋር ኢሜይል አስገብቻለሁ። እዚህ ጋር ደግሞ ፓስወርድ ክሬት እናደርጋለን። ይሄ ፓስወርድ የኢሜይል ሳይሆን የፔፓል ፓስወርድ ነው። ስለዚህ እሱን እናስገባለን። እንደምታዩት ሶስት መመዘኛዎች አሉት። የመጀመሪያው ከ8 እስከ 20 ካራክተር መሆን አለበት። እንዲሁም ደግሞ ካፒታል ሌተርና ሌተር መጠቀም አለባችሁ። እንዲሁም ደግሞ እነዚህ ሲምቦሎች ማስገባት ይኖርባቸዋል። ሃሽታግ ምናምን ማለት ነው። ስለዚህ እነሱን ታስገባላችሁ ጠንካራ ፓስወርድ እንዲሆንላችሁ ማለት ነው። እሱን እናስገባ። ይሄው ሶስቱን ክራይቴሪያ ያሟላ ፓስወርድ አስገብቻለሁ። ከዛ በኋላ እዚህ ጋር ከስር ስቴትመንት ይሄ ፖሊሲውን አግሪ ታደርጋላችሁ። ከዛ በኋላ በቀጥታ አግሪ ኤንድ ክሬት አካውንት የሚለውን እዚህ ጋር ከስር ያለውን ታግ ክሊክ በማድረግ ወደ ቀጣይ ስቴፕ እንሄዳለን ማለት ነው። አሁን እዚህ ጋር ኢሜይል ኮድ ይላል። እዚህ ጋር ኮድ ይልክልናል ወደ ኢሜይላችን። ስለዚህ እሱን ክሊክ አድርገን በቀጥታ ኮዱን እንቀበላለን፣ የቬሪፊኬሽን ኮድ ማለት ነው። ስለዚህ ወደ ኢሜይል ልክ ያለው ይለኛል። ስለዚህ ቀጥታ ወደ ኢሜይል ይሄድና ኮዱን አመጣለሁ። ይሄው እንደምታዩት እዚህ ጋር ሰርቪስ paypal.com የሚል ኮድ መጥቶልኛል። ስለዚህ እሱን ኮድ እናስገባለን። እዚህ ጋር ይሄው ባለ 6 ዲጂት ነው። ስለዚህ እሱን ኮፒ እናደርገዋለን። እንደምታዩት ፕሬስ አድርገን ይዘን ኮፒ ብለን በቀጥታ እዚህ ጋር መተን ፔስት እናደርገዋለን። እሱን ካስገባን በኋላ ሰሚት እንለዋለን ኮዳችንን። ከዛ ቬሪፋይ እናደርጋለን። ይሄው እንደምታዩት you are all set ይላል። ስለዚህ አሁን አጀስት የምናደርጋቸው ነገሮች ስለ ሀገራችንና የምንሰራቸው ቢዝነሶችን ፎርም እንሞላለን ማለት ነው። እዚህ ጋር ሌትስ ጎ ይላል። ስለዚህ ሌትስ ጎ የሚለውን ክሊክ በማድረግ በቀጥታ ወደ ቀጣይ ስቴፕ እንሄዳለን። ኢንዲቪጁዋል ሴለር ወይም ደግሞ ቢዝነስ ይላል። ስለዚህ እኛ ኢንዲቪጁዋል የሚለውን ነው የምንመርጥለት። እዚህ ጋር ይሄው ቢዝነስ ታይፕ የሚለውን ኢንዲቪጁዋል የሚለውን እናስገባለታለን። በቀጥታ ወደ ቀጣይ ስቴፕ እንሄዳለን ወይ ኔክስት በማለት ከዛ በኋላ እዚህ ጋር ሙሉ ፎርም እናስገባለን። እዚህ ጋር ጥንቃቄ ማድረግ ይኖርባቸዋል። ዋናው ምንድነው እዚህ ጋር በዩናይትድ አረብ ኤሚሬት ወይም ደግሞ በአረብ ኤሚሬት ነው ወይ ኤኢ መጀመሪያ ሰርች ያደረግነው ነው የከፈትኩት። እዚህ ጋር በርዝ ዴት አስገባላችሁ። ከዛ በኋላ ስልክ ቁጥራችሁ ግን የኛ ነው የምታስገቡት፣ የኢትዮጵያ ነው። ሶ ፖስታል ኮድ ይላል፣ እነሱን እናስገባለን። መጀመሪያ እዚህ ጋር እንደምታስገቡት በርዝ ዴት ታስገባላችሁ። ስልክ ቁጥር ስታስገቡ እዚህ ጋር ካንትሪ ኮድ ይላል። እንደምታውቁት የኛ ሀገር እንግዲህ 251 ነው። ስለዚህ እዚሁ ታግ አለ። እዚህ ታጉን ስትነቁት በቀጥታ ሀገርን ያስመርጣቸዋል። እዚህ ጋር ኢትዮጵያ እዚህ ጋር አለች፣ የኢትዮጵያን እንመርጥለታለን። ከዛ በኋላ ስልክ ቁጥር ማስገባት ነው። ስልክ ቁጥራችሁን ያው 9 ብላችሁ ነው 09 ሳይሆን 9 ብላችሁ ታስገባላችሁ ማለት ነው። ስልክ ቁጥሬን በሚገባ አስገብቻለሁ። አሁን እዚህ ጋር እንደምታዩት ፒኦ ቦክስ ይላል፣ ፖስታ ቦክስ አስገቡ ይላል፣ የፖስታ ቁጥር እንዲሁም ደግሞ ሲቲ አስገቡ ይላል። ስለዚህ መጀመሪያም እንደምታደርጉት እዚህ ጋር ሲቲውን እናስገባለን። ሌሎቹ አውቶማቲካሊ ይገባል። እዚህ ጋር አቡዳቢ ነው የምንለው በአረብ ኤሚሬት ስለሆነ አቡዳቢ የሚለውን እናስገባለን። ከዛ በኋላ ሌሎችንም ሲቲውንም እንዲሁም አቡዳቢ ማለት እንችላለን። ሁሉንም አቡዳቢ ካላችሁ በኋላ እዚህ ጋር ኔክስት ትሉታላችሁ ማለት ነው። ኔክስት ትሉት በቀጥታ ወደ ቀጣይ ስቴፕ ያሸጋግራቸዋል። ብዙም ችግር የለውም። ስለዚህ አሁን እዚህ ጋር እንደምታዩት ጀስት ዩር ፉል ሌጋል ኔም ይላል። ስለዚህ እሱን የመጀመሪያው እንዲያስገባልን እዚህኛው የራይት ክሊክ እናስገባለታለን። አውቶማቲካሊ ቅድም የሞላናቸው ፎርሞች ይገባሉ ማለት ነው። እዚህ ጋር ቢዝነስ ሬጂስትሬሽን ነምበር ይላል። እሱን ችግር የለውም ተውት። እዚህ ጋር ግን ፕራይመሪ ከረንሲ ይላል። ፕራይመሪ ከረንሲ እንግዲህ በዶላር ከፈለጋችሁ በተለያየ መንገድ ምርጫ ታስገቡለታላችሁ ማለት ነው። ሌላኛው እዚህ ጋር ፕሮዳክት ኦር ሰርቪስ ይላል። የምትሰሩት ስራ ኦንላይን ላይ መስራት የምትፈልጉት ስራ ምንድነው ይላል። በጣም ብዙ ምርጫዎች አሉ። አንዱን ታስገቡለታላችሁ። ምንም ማተር አያደርግም። ስለዚህ አንዱን አስገባለታለሁ እዚህ ጋር። ከዛ በኋላ ምንድነው የምታደርጉት እዚህ ጋር ከስር ዌብሳይት አላችሁ ይላል። ዌብሳይት የለኝም ብትሉት ይመረጣል። ዌብሳይት አለኝ ካላችሁ ብዙ ፕሮሰስ ስለሚያበዛባችሁ ማለት ነው። ምንም ማተር ስለማያደርግ የለኝም ማለት ይችላልላችሁ ወይም ኖ ማለት ነው። ይሄኛው የቅድም የሞላነው ፎርም በቀጥታ አውቶማቲካሊ ስለሚያስገባልን
ይሄኛው የራይት ክሊክ በመሙላት በቀጥታ ኔክስት እንለዋለን ማለት ነው። ያው you are all set ይላል። በቀጥታ ወደ ሆም ግቡ ወይም ደግሞ ወደ ፔፓል አካውንት ሆማችሁን ግቡ ይላል። ስለዚህ ፔፓል አካውንት ከፍተናል ወይም ደግሞ ክሬት አድርገናል ማለት ነው። ስለዚህ ይሄን ፔፓል አካውንት በመጠቀም በኦንላይን የሰራችሁትን ገንዘብ መቀበል መላክ ትችላላችሁ። ለሱ ደግሞ እዚህ ጋር የሶስት ሰረዟን በመንካት ዲቴል ማየት ትችላላችሁ። እዚህ ጋር አክቲቪቲዎች የተለያዩ ፔይ እና ጌት ፔይድ የተለያዩ ስራዎች የምትፈጽሙበት ቦታ ነው ማለት ነው። ስለዚህ በዚህ መሰረት ፔፓል አካውንት ክሬት ማድረግ ትችላላችሁ። አሁንም ያልገባችሁ ነገር ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በዚህ መሰረትም እምቢ ካላችሁ ኮሜንት ላይ አሳውቁኝ፣ እኔ ከፍቼ እሰጣችኋለሁ ማለት ነው። ይመቻችሁ።